ሰላም እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እኔ የምላችሁ እኛ ሾጦች ነን እንዴ? ከአረብ ሀገር የመጣ ሴት ሾጥ ነው። ከአረብ ሀገር የመጣ ሴት ኖሪው ለቋል እያላችሁ ሰውን የምታወዛግቡ ሰዎች ማለት ነው። ጥሩ ነው የምትሰሩት ስራ ጥሩ አይደለም። እሺ አድቡ፣ ስነ ስርዓት ያዙ። ምንድነው እኛ ታዲያ እኛ ብናብድ ያንሰናል እንዴ? በዚህ ቤተሰብ መከራችን ያበላናል። በዚህ ደግሞ ሰዎቹ አምጪ ውሰጁ፣ ወደዚህ መልሹ፣ ሂጂ ውሰጂ፣ ወደዚህ አምጪ። በአማርኛ ልንገራችሁ ብዬ ነው። በዛኛው ቋንቋ ከተናገርኩኝ እነሱም ደግሞ ይቀየሙኛል ብዬ ነው። እግዚአብሔርን ኧረ በስመ አብ ይደብራል። እኛ እንዴት ምን ያህል ስቃይና ፈተና እያሳለፍን እንደምንውል ብታውቁ ኑሮ እውነት ያየው ነው። አረብ ሀገርን ያየው ነው የሚረዳ የሚያስብ የሚያውቅ እግዚአብሔርን ለእህቶቻችን እንትን በሉ፣ ተባበሩ፣ ፍቅር ስጡ፣ ሰላም ስጡ። እናንተ እኮ ፍቅርና ሰላም ብትሰጡ እኮ ማንም ብንደጋገፍ እኮ ማንም ከሀገር የሚወጣ የለም። ግማሹ ቤት 3 እንጀራ ለቁርስ እየተበላ ግማሹ ቤት ደግሞ ግማሽ እንጀራ እየተበላ ግማሹ ቤት ደግሞ ምንም ሳይበላ ቁርስ ምሳ አንድ የሚበላበት ቤት አለ። እግዚአብሔርን ያንን ጓዳ ከፍታችሁ ብታዩ ሀብታሞች ብር ያላችሁ በጣም ሀብታሞቹ መኪና ከመኪና ላይ ቤት ከቤት ላይ ሁልሽንም ጥለሽ ነው የምትሄጂው። እያንዳንድሽ ሁልሽም አንድ ነገር ፎቅ ላይ አይደለም እዛ ሰማይ እንደ ቻይና ብታደርስ እንዳለ አጠቃላይ አዳሚ ሟች ነሽ። ሁላችንም ሟች ነን፣ ሄጅን ሀጅነን። እግዚአብሔርን እውነቴን ነው። እና እንተባበር፣ ፍቅር እንሆን። ምን ነው እንዴ? ኧረ ተው። አገር ለአገር ካልተዛዘዝን እስቲ የሌሎችን አገር ይያቸው። እንዲሁ ማን የኔ ቤት እንኳን አለ? ማን እንዲሁ ጎዳና ላይ የሚቀመጥ አለ? እኛ ብቻ ነን። እግዚአብሔር ኧረ ፍቅር ስጡ። ኧረ ለመንግስታችንም ንገሯቸው እንጂ ንገሯቸው። እሳቸው ያውቃሉ እኮ ይረድ ያግዲህ እሳቸው ያግዙናል። እናንተ ናችሁ ሰዎች ናችሁ ወሬ እያቀላቀላችሁ ሰውን የምታባሉ። እግዚአብሔር እውነቴን ነው። እግዚአብሔርን እንተባበር፣ ፍቅር እንስጥ። እኛ ሾጥ አይደለንም፣ እኛ መጁንን አይደለንም። እኛ ፍቅር ነን፣ ሰላም ነን፣ ለሰው ልጆች በረከት ነን። እግዚአብሔር እውነቴን ነው። እኛ ስንት መስዋዕት እንደምንከፍል ብታውቁ ኖሮ እንደዚህ አንድ ቃል እንደዚህ ሾጥ አረብ ሀገር የመጣ ድሮ ሴት ሾጥ ነው። ለቋል፣ ሃይምሮ ለቋል። በቃ ይሄ ባለየ ናቸው። እዛ 2 ዓመት 3 ዓመት 4 ዓመት 20 ዓመት ይቀመጡና እዚህ ይመጡና ብራቸውን በአንድ ቀን ያጠፋሉ። በቃ መጠጥ ቤት ይሄዳሉ። እንደዚህ ያደርጋሉ። አትበሉ፣ እግዚአብሔርን አትበሉ። እኔ ብዙ ጊዜ ስለሰማችሁ ነው። አትበሉ፣ ያስጠላል፣ በጣም ይደብራል። እስኪ እንተንፍስበት። እዛ መተን እንኳን ቤተሰቦቻችን ጋር አንተንፍስ እንዴ? ኧረ በስመ አብ አንተንፍስ። ኧረ ተው እንዴ በስመ አብ የሚያደርገኝ እናንተ ነገር የሰው ነገር አርፋ ትቀመጡ። ስለ ራሳችሁ አስቡ። ነገ እኮ ሞት አለ። እስኪ ስለ ራሳችሁ እስኪ ንስሐ እንግባ። እስኪ እንደዚህ እናድርግ። እስኪ ትልቁም መለኩሴውም አዛውንቱም ትልቁም